አይ ይቅርብን፣ እንዲህማ አይሆንም። እንዴ ቤኪ ወይ ምን ችግር አለው? አዎ ምን ችግር አለው? ተንበርከን ቢሆንም እንለምናታለን ብለን አልኩ። አይ እናንተ እኮ እናቴን ስለማታውቋት እባክሽ የነሱሽ ምን ይባል ያንተነት ማላቃት ለቤተ ክርስቲያን ሰርኮ ሁሌ ነው ሰላም ምትል ይሆናል። ግን እኮ በማርያም አፍጡን ሰዓት የለንም። ባካትን ቦቦ ፈሪ እንደውም ቆይ ልጥራስ ወይዘሮ እሺ እንገባለን። ግን አንድ ቃል ግቡልኝ፣ በኋላ ለሚፈጠረው ነገር ተጠያቂ እንዳታደርጉ። ባካ አትፍራ፣ ወንድ አይደለ እንዴ? ዝም ብላችሁ ቃል ግቡልኝ። እሺ ቃል እንገባለን። ታቋቁምዲ ያማል እንዴ? ያማል እንኳን እነሱ ለኛ አልተሰማን። በቃ ተው። አሪፍ ቤት ነው። ቆይ እንዴት ይሄን የመሰለ ቤት ዘበኛ የለው? በዚህ አይነትማ በእርግጠኝነት የቤት ሰራተኛም የለው። እንኳን ደህና መጣችሁ ልጆች። ምን ነው በዚህ ሰዓት አልመሸም? እማዬ እንኳን ደህና ቆዩ ወይዘሮ አስካይ። ያው ምን መሰልሽ ወይዘሮ አስካይ፣ በኤዲቲንግ ትምህርት ቤታችን በኤዲቲንግ አሳይመንት ከአንድ ቀን በፊት በሁለት ቀን ውስጥ ሰርተን መጨረስ ያለብን ስራ አለ እና እሱን እየሰራን እዚህ ለማደር ነበር የመጣን። ማለትም ያው ከፈቀድሽልን። አረ ምንም ችግር የለውም ስራ አይደል? ግን መጀመሪያ ከዚህ ቤት ለማደር ፍቃደኛ መሆን መቻል አለባችሁ። ተጣጣ የለውም ማዘሯ፣ ለቤተሰቦቻችን ደውለህ ነው አይደል? በሉሽ ልጆች እናንተም ተቀመጡ።